በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደብረ ምጥማቅ ሳሊተ ምሕረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ካቴድራል ዕውቀት ብርሃን የሰንበት ትምህርት ቤት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየጨመረ የመጣው የወላጆችና የልጆች የአብነትና የሰንበት ትምህርት አገልግሎት ፍላጎት የማስተማሪያ ክፍሎቻችንን ማስተናገድ ከሚችሉት በላይ ሆኗል። ለዚህም ነው መጪው ትውልድ የእግዚአብሔርን ቃል የተናገሩትን ዋኖቹን እያሰበ በእምነትም በሥራም መሰሎቻቸው ሆኖ እየተቀረጸ የሚያድግበት ባለ 3 ወለል ዘመን ተሻጋሪ ሁለገብ ሕንፃ በ3800 ካሬ ቦታ ላይ መገንባት የጀመርነው። በመሆኑም በታላቁ የጾም ወቅት በዕለተ ኒቆዲሞስ እሁድ ሚያዝያ 13 2016 ዓ.ም ከቀኑ 9 ሰዓት እነሆ ዳግመኛ የተወለዱት ወዴት አሉ በሚል ስያሜ በካቴድራላችን ልዩ መንፈሳዊ ጉባኤ አዘጋጅተናል። እርሶም በካቴድራሉ ቅጥር ግቢ በመገኘት የጉባኤው ተሳታፊ እንዲሆኑ ተጋብዘዋል። በዕለቱ ብፁዓን ሊቃነ ጳጳሳት፣ ሰባክያነ ወንጌልና ዘማሪያን እንዲሁም ታዋቂ የኪነ ጥበብ ሰዎች አገልግሎታቸውን ያቀርባሉ። ወስብሐት ለእግዚአብሔር።